ሰላም ሰላም ቤተሰቦች ሰላም ቤተሰቦች እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሰናል ማለት ነው። ያው ጠፍተን ነበረ፣ ግን በአዲስ መልኩ ተመልሰናል። ተምኔሉ ላይ እንደምታዩት የ30 ቀን ቻሌንጅ ልጀምር ነው ማለት ነው። ሁላችሁም እንደምታበረታቱኝ ጥርጥር የለኝም። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ያላችሁበት ደግሞ ያቦቲው ነው። ማን ነው ያቦቲው? ሶ ጋይስ አሁን በአዲስ መልኩ ለመምጣት አስቤያለሁ ማለት ነው። ምክንያቱም ብዙ የሚያዘናጋኝ ነገሮች እያጋጠሙኝ ስለሆነ የራሴን ስንፈት ነው። ለዛ ምን ለማድረግ አሰብኩ ማለት ነው። ለ30 ቀን ተከታታይ ቪዲዮዎች እለቃለሁ ማለት ነው። ያው መልቀቅ ማልችልበት ጊዜም ቢሆን በአንድ ቀን ውስጥ 2 ምናምን ለመስራት እሞክራለሁ። የእናንተ ግን ማበረታታት ያስፈልጋቸዋል። እንድታበረታቱ ጋይስ። በዚህ 30 ቀን ውስጥ ብዙ ለውጦች እናያለን ብዬ አስባለሁ። ብዙ ቻሌንጆች አሳያችኋለሁ። ብዙ ቪዲዮዎች እለቃለሁ። ከጓደኞቼ ጋር ምናምን ማሳለፋቸው ወይም በቃ እንደ አንድ ኢትዮጵያ ውስጥ እንዳለ ሰው የምንውለውን አዋዋል አሳያችኋለሁ ማለት ነው። ክላስን ስሄድ አንዳንዴ እንቀጥላችኋለሁ። ውጭ ምግቦችን ሬት ማድረግ ምናምን እና ደግሞ ያለሁበትን ቴኒስ ውስጥ ስለሆነ ከልጆቹ ጋር የምናሳልፈውን ጊዜ የምንጫወተው ጨዋታ ቻሌንጆችም ካላችሁ ለእነሱ ሽልማትን መሸለም ትችላላችሁ። እኔ እሸልማችኋለሁ። እነሱም እስኪ አሳውቁኝ በኮመንት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ እና ደግሞ ጋይስ ወደ ዋናው ጨዋታ ስመጣ ይህንን ላረግ ያሰብኩበት ዋናው ፖይንት ምን መሰላችሁ? ያው ሁላችንም አይ ቲንክ እዚህ ሀገር ውስጥ ፍርሃት የሚባል ነገር አለ። ሰው ምን ይለኛል ምናምን እያለ ቪዲዮ መልቀቅ እየፈለግን አለቅ። እኔ ደግሞ ምን አሰብኩኝ፣ ፈርቼ እንኳን ሳይሆን ያው እንደምታውቁት ልንሰራንና አንሰራም። ለምንድን ነው? ምን እንደሆነ አላውቅም። ለዛ ለተከታታይ 30 ቀን እለቃለሁ ማለት ነው። እነሱ የሚሆኑት ደግሞ ቅድም እንደነገርኳችሁ ብዙ ቻሌንጆች ይኖራሉ፣ ጨዋታዎች ይኖራሉ፣ ትራቭሎች ይኖራሉ። ሌላም ቻሌንጆች እናንተ የምትሰጡኝ ካለ ኮመንት ላይ ያሳውቁኝ፣ አብረን እናድርጋለን ማለት ነው። ደግሞ ሰብስክራይብ እያደረጋችሁ ያበደ ቪዲዮ ነው በዚህ 30 ቀን ውስጥ ማሳያችሁ ማለት ነው ጋይሶች። እናንተም ደግሞ የምነግሩኝ ነገር ካለ ምክርም ሊሆን ይችላል፣ እናስተካክል እቀበላለሁ ማለት ነው። ግን ኮመንት ማድረግ እንዳለ። የዛሬው ቪዲዮ ይህን ይመስላል ማለት ነው ቤተሰቦች። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ።